ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ አላችሁ? አለን እግዚአብሔር ይመስገን። እዚህ ጋ ያው ለአንድ ወር ገብቼበት የነበረው ቤት ነው። በጣም ከባድ ነበር። አንድ ወር እዚህ ቤት ውስጥ ማሳለፍ። አንድ ሆኖ ፎቅና ምድር ቤት ያለው ኪችኑ እንደምታዩት ሰፊ ነው በጣም እና በቃ ፕሮቶኮሉን የጠበቀ ነው ያኔ እና ፕሮቶኮልን በጣም የጠበቀ ነው። ከዛ ደግሞ ወደዚህ ስንሄድ በቃ ያኔ ባህላዊ ቅርጽ ሙዚየም እንለዋለን በኢትዮጵያ እና በሉት በቃ ኪችን ውስጥ ነው የሁላ ነገር ያለው። በነገራችን ላይ ለእይታ በጣም አሪፍ ነው፣ ግን ድካሙና ጽዳቱ ደግሞ በዛው ልክ ነው። በጣም ይከብዳል እና እንደምታዩት በጣም በቅርጻ ቅርጽ የተሞላ ነው። እዚህ ጋር ስንመጣ ደግሞ ግቢው ውስጥ የሌለ የፍራፍሬ አይነት የለም። ይሄ እንትን ነው፣ ብርቱካን አይደለም፣ ቆምጣጤ። ይሄ ቆምጣጤ ቆምጣጤ ይመስለኛል። ማትሪ በጣም ትላልቅ ነው። በአካል ብታዩት ደግሞ በጣም ትልቅ ነው እና እዩት እስኪ አንድ ዛፍ ላይ ይውላል። አይውት ሲያዩት በአካል በጣም ነው የሚያምረው። ደግሞ ወጣ ያለ ነው እኮ አካባቢው፣ በጣም ወጣ ያለ ነው ከተማ የነበረው እና በቃ ተፈጥሯዊ ስፍራ ነው የሚመስለው። አካባቢ ራሱ እንደዚህ በፍራፍሬ የተሞላ ነው። ያኔ ድካሜን የምረሳው ወደዚህ መጥቼ እነዚህን ዛፎች ምናምን በማየት ነው እንጂ ሞት ነው እግዚአብሔር እዛ ቤት። ግን ይበሉታል እንዴ? ቆምጣጤ ይበላል? ያኔ እኔ እንጃ ይበሉት አይመስለኝም፣ ለጌጥ ነው እንጂ። ግን ተፈጥሯዊ ቦታ አካባቢው ላይ እኔ አሁን ላይ ሳስበው ራሱ በጣም ድክም ይለኛል እግዚአብሔርን። እነዚህ አንድ ቅጠል ሲወድቅ ማንሳት ነው በየሰከንዱ። አንድ ቅጠል ከወደቀ ለምን አልተጸዳም፣ ለምን አላጸዳሽ? ከባድ ጊዜ ነበር ያሳለፍኩት። አሁን ላይ እግዚአብሔር ይመስገን በጣም ጥሩ ሁኔታ ላይ ነኝ። የእናትና የአባቴ ቤት የገባሁ ያክል ነው የሚሰማኝ እዚህኛው ቤት ከገባሁኝ። እንኳን ከዚህኛው ቤት ወጣሁ እላችኋለሁ። እዚህ ጋር ደግሞ መጨረሻ ላይ